እንዴት አመሻችሁ ዳሎል ስፖርት ቻናል ቤተሰቦች አዳዲስ እና ትኩስ መረጃዎች ከስፖርት ጋር የተያያዘ ነገር ለማግኘት ከፈለጋችሁ ዳሎል ስፖርት ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ የተባበሩን። ዛሬ ቀጥታ ወደ አርሰናል እና በርንማውዝ ጨዋታ ፊልም እሱን እንመለከታለን። አርሰናል ከበርንማውዝ የሚያደርገውን ጨዋታ ዛሬ ምሽቱ 2 ሰዓት ተኩል ሲል በቪታሊቲ ስቴዲየም የሚያደርገው ይሆናል። ከጣፋጭ የአስቶን ቪላ ድልና በቀል በኋላ ዛሬ አርሰናል ወደ ቪታሊቲ በማምራት በርንማውዝን የሚገጥም ይሆናል ማለት ነው። አርሰናል በጥሩ አቋም ነው እየተንቀሳቀሰ ያለው። በ4 ነጥብ ከማንቸስተር ሲቲ ርቆ ይገኛል። ዛሬ ድል የሚሆን ከሆነ ነጥቡን ለጊዜውም ቢሆን ወደ 7 ነጥብ ከፍ ያደርጋል ተብሎ ይጠበቃል ማለት ነው። በክለብ አርሰናል በኩል ዴክላን ራይስ በቡድኑ ጋር ከቡድኑ ጋር የተጓዘ ሲሆን ጨዋታው ላይ ይሰለፍ አይሰለፍ ከመጨረሻ ግምገማ በኋላ የሚወሰን ይሆናል ማለት ነው። እንደዛውም ደግሞ የውጤት ግምቶች ተሰጥቷል። የውጤት ግምቶች በርንማውዝ በአርሰናል 2-0 ይሸነፋል ሲል ስካይ ስፖርት እንደውም ኢቭኒንግ ስታንዳርድ በርንማውዝ 1-0 በአርሰናል ይሸነፋል፣ ሀቪዝ በርንማውዝ 2-0 በአርሰናል ይሸነፋል ብለው የውጤት ግምታቸውን ማስቀመጥ ችለዋል ማለት ነው። እንግዲህ ባለፉት 10 ጨዋታ በርንማውዝ ምንም ማሸነፍ አልቻለም። ቢሆንም ግን ወራጅ ቀጠና ላይ ሆኖ ማለት አይቻልም፣ አያሰጋውም። ወራጅ ቀጠና ነው ሆኖ ለማለት ድፍረት የለንም። እንግዲህ ያው 10 ጨዋታውን ባያሸንፍ ማለት ነው። የ23/24 ውድድር ዘመን ላይ እንግዲህ ደርሶ መልስ ነበር በርንማውዝ አርሰናልን መርታት የቻለው። አሁን ግን እንደዛ ይሆን አይመስለንም። ጨዋታውን በድል አርሰናል ይደመድመዋል ብለን እናስባለን። ዴክላን ራይስ በርንማውዝን ለመግጠም ከተጓዘው የአርሰናል ስብስብ ጋር አብሮ ተጉዟል። የቪላው ጨዋታ ላይ ለመሳተፍ ቢሞክርም አልቻለም ነበረ። በዲክላን ራይስ በኩል ያለው ይሄ ነው። የአርሰናል የሊጉ ምርጥ እና የተሟላ ቡድን ነው የበርንማውዙ አሰልጣኝ ኦራዮላ ግልጽ አድርገው ተናግረዋል። አርሰናል በማጥቃት ብቻ ሳይሆን በመከላከል ረገድ በሊጉ ኢላይት ናቸው። ኳስ በሌላቸው ጊዜ ያላቸው ብቃት በሊጉ ምርጥ ያደርጋቸዋል። ለተደጋጋሚ እድል አይሰጡም ብለው አስቀምጠዋል። አሁን በጣም የተሟላ ስብስብ አላቸው። ጂሰን ሃቨርትዝን በተለያዩ ስልቶች መጠቀም ይችላሉ። ኦዴጋርድ መመለሱ ደግሞ ልዩ አማራጭ ሰጥቷቸዋል። ጨዋታውን በቅያሬ የመቀየር አቅማቸው ከፍተኛ ነው። ሚኬል አርቴታ በቡድኑ ውስጥ ልዩ የስነ ልቦና ገንብቷል። ተጫዋቾቹ ለማሸነፍ የሚያስፈልገውን ማንኛውንም መስዋዕትነት ለመክፈል ያላቸው ትህትናና ታታሪነት ለአርሰናል ጥንካሬ ዋናው ሚስጥር ነው። ባለፉት ዓመታት ለዋንጫው ቀርበው ነበር፣ አሁን ግን ይበልጥ ጠንካራ ዋንጫ ለማንሳት በመንገድ ላይ ናቸው ሲል ኢራኦላ የበርንማውዙ አሰልጣኝ አትቷል ማለት ነው። በንድፍ ሀሳብ ደረጃ አርሰናል ዛሬ በቪታሊቲ ስቴዲየም ሙሉ 3 ነጥብ ይይዛል ተብሎ ይገመታል። ውጤቶቹ በእነሱ በኩል የሚሆኑ ደግሞ ማንቸስተር ሲቲ እሁድ አሰልጣኝ ሌላው ቼልሲ የሚገጥመው በ7 ነጥብ ዝቅ ብሎ ይሆናል። ይህም በሲቲ ላይ ከፍተኛ ጫና ይፈጥራል ተብሎ ይታሰባል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ትኩስና አዳዲስ መረጃዎችን ለማግኘት ይህንን የስፖርት ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።